ሰሞኑን በሶሻል ሚዲያ በቲክቶክ ላይ ቫይራል የወጣ አንድ ቪዲዮ አለ። በዛ ቪዲዮ ዙሪያ ምንም አይነት ምላሽ ላለመስጠት ራሴን አቀቤ ቆይቻለሁ። ነገር ግን ከዛ ቪዲዮ ጋር በተያያዘ ያልተገቡ ፎቶዎች፣ ከዛም በተጨማሪ ደግሞ ያልተገቡ መልሶች እንዲሁም በቴሌግራሜ ከሚደርሰኝ ቴክስት በስልኬ ላይ እየደረሱ ካሉ ቴክስቶች የተነሳ ይህንን ቪዲዮ ለመስራት ተገድጃለሁ። በዚህ ቪዲዮ ዙሪያ አንድም ለባለ ታሪኳ ሌላም ደግሞ ይህንን ታሪክ ይዛችሁ በሶሻል ሚዲያ ላይ እያዘዋወራችሁ ላላችሁ እና ያልተገባ ነገር እያደረጋችሁ ላላችሁ ሰዎች መልእክቴን ለማስተላለፍ ነው በዚህ ቪዲዮ የመጣሁት። በመካከላችን የነበረው ግንኙነት ከተቋረጠ ከ2 ዓመት ከ10 ወር በኋላ እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ይህ የፈጠራ ታሪክ ቢዝነስን ሰፖርት ከማድረግ ብቻ ነው ብዬ በማሰብ ነገሩን ደግሞ የበለጠ ለማካረር በማሰብ ጉዳዩን በእግዚአብሔር ፊት ትቼው የነበረ ቢሆንም ይህ ጉዳይ ግን ከዛ እየዘለለ አሁን ደግሞ የተለያዩ ፖድካስቶች ላይ እንዲሁም ደግሞ እዛው ቲክቶክ ፕላትፎርም ላይ እየቀጠለ ስለሆነ ምላሽ ለመስጠት ቪዲዮዎችን ለመስራት ተገድጃለሁ። ሰላማችን የነበረው ግንኙነት ከተቋረጠ በኋላ በተደጋጋሚ ሽማግሌ በመላክ እንዲሁም ጓደኞቼ እኔም ደጋግሜ በመገኘት ነገሮችን ለመፍታት ሞክረናል። ነገር ግን በጊዜው የነበረው ምላሽ መልስ ያለ መስጠት ነው። ከዛ ጋር በተያያዘ እኔም ለረጅም ጊዜ ከመሞከር በኋላ በነገሩ ተስፋ ቆርጬ ነገሮችን ሁሉ ትቼ የራሴን መንገድ ይዤ ቀጥያለሁ። እሷም ደግሞ አብረን እያለንም ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛም መሀል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ቭሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌይት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ነገር አልሳካ ስላላት ይህንን ሴንሲቲቭ የሆነ ሰሞኑን በሶሻል ሚዲያ በቲክቶክ ላይ ቫይራል የወጣ አንድ ቪዲዮ አለ። በዛ ቪዲዮ ዙሪያ ምንም አይነት ምላሽ ላለመስጠት ራሴን አቀቤ ቆይቻለሁ። ነገር ግን ከዛ ቪዲዮ ጋር በተያያዘ ያልተገቡ ፎቶዎች፣ ከዛም በተጨማሪ ደግሞ ያልተገቡ መልሶች እንዲሁም በቴሌግራሜ ከሚደርሰኝ ቴክስት በስልኬ ላይ እየደረሱ ካሉ ቴክስቶች የተነሳ ይህንን ቪዲዮ ለመስራት ተገድጃለሁ። በዚህ ቪዲዮ ዙሪያ አንድም ለባለ ታሪኳ ሌላም ደግሞ ይህንን ታሪክ ይዛችሁ በሶሻል ሚዲያ ላይ እያዘዋወራችሁ ላላችሁ እና ያልተገባ ነገር እያደረጋችሁ ላላችሁ ሰዎች መልእክቴን ለማስተላለፍ ነው በዚህ ቪዲዮ የመጣሁት። በመካከላችን የነበረው ግንኙነት ከተቋረጠ ከ2 ዓመት ከ10 ወር በኋላ እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ይህ የፈጠራ ታሪክ ቢዝነስን ሰፖርት ከማድረግ ብቻ ነው ብዬ በማሰብ ነገሩን ደግሞ የበለጠ ለማካረር በማሰብ ጉዳዩን በእግዚአብሔር ፊት ትቼው የነበረ ቢሆንም ይህ ጉዳይ ግን ከዛ እየዘለለ አሁን ደግሞ የተለያዩ ፖድካስቶች ላይ እንዲሁም ደግሞ እዛው ቲክቶክ ፕላትፎርም ላይ እየቀጠለ ስለሆነ ምላሽ ለመስጠት ቪዲዮዎችን ለመስራት ተገድጃለሁ። በማንሳትና እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ መካከላችን
የነበረው ግንኙነት ከተቋረጠ በኋላ በተደጋጋሚ ሽማግሌ በመላክ እንዲሁም ጓደኞቼን እኔም ደጋግሜ በመገኘት ነገሮችን ለመፍታት ሞክረናል። ነገር ግን በጊዜው የነበረው ምላሽ ምንም መልስ ያለ መስጠት ነው። ከዛ ጋር በተያያዘ እኔም ለረጅም ጊዜ ከመሞከር በኋላ በነገሩ ተስፋ ቆርጬ ነገሮችን ሁሉ ትቼ የራሴን መንገድ ይዤ ቀጥያለሁ። እሷም ደግሞ አብረን እያለንም ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛም መሀል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ቭሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌይት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ይህ ነገር አልሳካ ስላላት ይህንን ሴንሲቲቭ የሆነ ኢሹ በማንሳትና እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። በዚህ ቪዲዮ ላይ እኔ እሷ እንዳደረገችው እሷ እንደዚህ ነች፣ አባቷ እንደዚህ ነው፣ እናቷ እንደዚህ ነች እያልኩኝ እሷንም ሆነ ቤተሰቦቿን ለማብጠልጠል ሳይሆን ከነበሩ ነገሮች አንጻርና እሷም በቪዲዮ ካነሳቻቸው ነገሮች አንጻር በመነሳት ለእናንተም ሎጂካል የሆነ ጥያቄ ለመጠየቅ ነው የምፈልገው። ከነዛም መካከል አንዱ ምንድነው በጣም የተማረች ሴት፣ ቤተሰቦቿ በጣም ሰፖርቲቭ የሆኑ ሰው እንደሆነች ተናግራለች። ነገር ግን ቪዲዮቿ ላይ ስትናገር ከሰርጋችን በፊትም እጅግ በጣም ብዙ የሆኑ ግጭቶች በመካከላችን ነበረ። ይህ ሆኖ እያለ ቤተሰቦቿ ሰፖርት የሚያደርጓት ከሆነ እሷም ደግሞ እጅግ በጣም የተማረች ሴት፣ ነገሮችን ማስተዋል የምትችል ከሆነች እውነትም ደግሞ እንደዛው አይነት ሴት ነች እና እንደዛ አይነት ነገሮች ሲመጡባት ውሳኔዎችን ለመወሰን እንዴት ሳትችል ቀረች? የመጀመሪያው ጥያቄ ነው። ከዚሁ ጋር ደግሞ በተያያዘ እሷ ያነሳችው ሀሳብ ላይ በጣም በስፋት ሲዘዋወር የነበረው እንዴት ዲኮሩን ልትሰራ ቻለች የሚለውን ለመመለስ ያህል ነው። ቀድሞ እኔና እሷ ስንስማማ በእሷ በኩል 50 ሰው በእኔ በኩል 50 ሰው ተጠርቶ ወደ 100 ሰው የሚጠጋ ሰው ተጠርቶ በጣም ቀላል የሆነ ዲኮር ሰርተን ከዛም በኋላ ትንሽ ፕሮግራም አድርገን ሰርጉ በዛ መልኩ እንዲከናወን የታቀደ ነበረ። ነገር ግን ሰርጉ እየተቃረበ ሲሄድ በእሷ ቤተሰቦች ግፊት ሰርጉ ወደ ትልቅ እንዲያድግ ሆኗል። በዛም እሷን በቪዲዮ ገልጸዋለች። በእነሱ ሳይድ 500 ምናምን ሰው እንደተጠራ፣ በእኛ ሳይድ ደግሞ 100 አካባቢ ሰዎች እንደተጠሩ ተናግራለች። ኤክስፔንሲቭ የሆኑ ቦታዎችንም አንደኛ እኔ አልመረጥኩ፣ የእሷ ቤተሰቦች ግፊት ነው። ምክንያቱም የሰርጉ ቦታ ትልቅ መሆን ነበረበት፣ የሚጠራው ሰውም እየበዛ ስለሄደ ማለት ነው። በመቀጠል ደግሞ ሌላው ደግሞ ዲኮሩን በአጠቃላይ ማኔጅ ታረግ የነበረችው እሷ ነች እና ዲኮሩ ሊሰራ ሰርጉ ሊሆን 3 ቀን አካባቢ ሲቀረን ዲኮሩን እሷ እንዳለችው አባቷ እኔ ከፍዬ ላሰራ ብሎ ነበር። ነገር ግን እኔም እሷን ተነጋግረን ስፔሻሊ ደግሞ እሷ ነበረች ያን ነገር ዲሳይድ የምታደርገው ዲኮሩን ከዲኮር ጋር በተያያዘ እና ያንን ነገር አብረን በጋራ ወስነን ዲኮሩን እኛ እንደምንሰራ ተነጋግረን ልንሰራው ሞክረናል። ነገር ግን በዕለቱ በአንዳንድ ነገሮች አለመሰካካት ምክንያት ዲኮሩን ላንጨርስ ችለናል። በዋዜማው እንደውም የሰርጉ ዕለት እኔ ቦታው ድረስ ተገኝቼ እስከ 6 ሰዓት ዲኮሩ ሌሎች ልጆች ተቀጥረው መጥተው እሷ እንዳለችው አባቷ ከአካላችን ከዚህም በተጨማሪ በገንዘብ
ዙሪያ ያነሳቻቸው ኢሹዎች አሉ። በመጀመሪያ ዲኮር በሚመለከት ሙሉ ለሙሉ የዲኮርን ገንዘቡን ጨምሮ ማኔጅ የምታደርግ የነበረችው እሷ ነች። ገንዘቦች በጠቅላላ የሚገቡት ወደ እሷ አካውንት ነበረ። ከዛም በተጨማሪ ደግሞ የኮፊ ሾፑን ገንዘብ ማኔጅ የምታደርገው እሷ ነች። ኢቨኒፍ ደግሞ እኔ የምሰራው የራይድም ገንዘብ በእሷ በኩል ነበረ ማኔጅ የምናደርገው። ቶታሊ ገንዘቡን ኮንትሮል የምታደርገው እሷ ነበረች። ከዛም በኋላ እዛው ላይ ያነሳችው አንድ ሹ ደግሞ እንደ ትልቅ ግጭት ስልኬን እስከ መስበር ደረስኩ ያለችበት ግጭት የመጣው አንድ ቲቪ ስቴሽን ላይ የዲኮር ስራ ለመስራት በመስማማታችን ለዛ ቴሌቪዥን ስቴሽን የሚያስፈልጉ የዲኮር እቃዎችን ለመግዛት ወደ መርካቶ በምንሄድበት ጊዜ የእቁብ ገንዘብ ደርሶ ነበረ። ያንን ገንዘብ በወቅቱ ጓደኛዬ የባንክ ክፍያ ስለነበረበት ለሱ አሳልፌ ሰጥቼ ከዛም በኋላ እኔ ደግሞ ከሌላ ጓደኛዬ ገንዘብ ተበድሬ አምጥቻለሁ። ነገር ግን በዛ ጊዜ ወደ ግጭት ውስጥ የከተተን የእቁብ ገንዘቡን እያለን ለምን ወደ ሌላ ብድር ውስጥ መግባት አስፈለገ የሚል ነገር አጋጭቶን ነበር። በዛ ሰዓት ደግሞ እኔም በነበረው ግጭት መሀል በጓደኞቼ አትምጭ አይነት ንግግሮች መጥተው ነበረ። ያ ነገር በጣም አበሳጭቷት ስልክ እስከ መስበር ምናምን ድረስ ደርሳለች በወቅቱ። እኔም ደግሞ ያ ነገር ጥፋትም ስለሆነ ይቅርታ ጠይቄ አልፏል። ከዛም በተጨማሪ ኮንትሮል እደረጋለሁ ውሃ ለመጠጣት እስከማልችል ድረስ ምናምን የሚሉ ሌሎች ሀሳቦችን ከዛም በተጨማሪ ሌሎችም እዚህ ማህበራዊ ሚዲያ ላይ ሊወጡ የማይገቡ ስፔሻሊ እንደኖርንበት ማህበረሰብ እንዳደግንበትን ቤተሰብ እንደዚህ አይነት ኢሹዎች እዚህ ሶሻል ሚዲያ ላይ ወጥቼ ለማውራት እኔ እንደዛ አይነት ሚዲያ ላይ ወጥቼ መናገር አልፈልግም። ከነዛ ጋር በተያያዘ የተለያዩ ውሸቶች ፈጥራ ታሪኩን በማጋነን ለዚህ አድርሰዋለች። በመጀመሪያ እንደዚህ አይነት ስብዕና የለኝም። እንደው ነገሩ እሷ እንዳለችው እንደዚህ አይነት አስተሳሰብ ኖሮኝ እንኳን ቢሆን እሷ ከምትከተለው ኤክስትሪም ፌሚኒዝም አንጻር አትቢ አጠጪ እስከሚለው ድረስ ታግሳ እዚህ ደረጃ አንደርስም ነበረ። ነገር ግን እንደዚህ አስተሳሰብ እና እንደዚህ አይነት ውሸቶችን ለመፍጠር የዳረጋት ብዬ ማስበው አንደኛ የነበረባት ቻይልድሁድ ትራውማቲክ ኤክስፒሪየንስ እና የምትከተለው የምታቀነቅነው የኤክስትሪም ፌሚኒዝም አስተሳሰብ፣ ከዛም በተጨማሪ ደግሞ አምላክ የለም የሚለው ኤቲዝም አስተሳሰቧ ለዚህ ዳርጓታል ብዬ አስባለሁ። ምክንያቱም መጽሐፍ ሲናገር እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ተብሎ እንደተጻፈው ይህንን የማይረባ ነገር ታደርግ ዘንድ አእምሯን ለማይረባ ነገር ተጠቅመዋለች ብዬ አስባለሁ። ይህ ደግሞ ከእርሷ ብቻ ሳይሆን የሰይጣን የሆነ አስተሳሰብ ነው ብዬ አምናለሁኝ። ከዚህ ጋር በተያያዘ ደግሞ ነገሩ ይቆማል ብዬ ብጠብቅም ከዚህ ከቲክቶክ አልፎ ደግሞ በዩቲዩቦች ላይ በሌሎችም ቦታዎች ላይ እየተሰራጨ ስለሚገኝ ይህን ነገር ለማስቆም ሲባል እና የስም ማጥፋት ዘመቻውንም ለማስቆም ሲባል ወደ ሕግ የሚሄድ መሆኑን ለማሳወቅ እወዳለሁ። ከዚህ በሶሻል ሚዲያ ላይ የምታሰራጩ እንዲሁም በዩቲዩብ ላይ የምታቀርቡ ሰዎች እውነተኛነቱን የታሪኩን እውነተኛነት ሳታረጋግጡ ለፍርድ ባትቸኩሉ መልካም ነው ብዬ አስባለሁ። ከዛ በተጨማሪም ደግሞ የሀሳቡ ዋነኛ ማስተላለፍ የተፈለገው ነገር ምንድን ነው የሚለው ነገር ከማህበረሰብም አንጻር ምን ጠቀሜታ አለው የሚለውን ብታስተውሉት መልካም ነው ብዬ አስባለሁ። ምክንያቱም በዚህ ቪዲዮ ላይ ሴቶች ለራሳችሁ በቂ ናችሁ ከሚለው ሀሳብ በተጨማሪ የትዳርን አላስፈላጊነት የሚገልጽ
ምክንያቱም ከምታራምደው የኤክስትሪም ፌሚኒዝም አስተሳሰብ አንጻርም እሱንም በሰዎች ውስጥ ማርን በመለወስ የማቅረብ አይነት ነገር ስለሆነ ያን ነገር ቀድማችሁ ፈትሻችሁ ብታዩት መልካም ነው ብዬ አስባለሁ። እንደዚህ ባለ ሀሳብ ምን ያህል ትዳር ይፈርሳል የሚለውን ለእናንተ ጥያቄውን መተው ፈልጋለሁ። ሆኖ በመካከላችን ከተፈጠረው ልዩነት በኋላ እኔ ከወደቅኩበት ጌታ ኢየሱስ ክርስቶስ አንስቶኝ ታሪኬ ሙሉ ለሙሉ ቀይሮ ለክብሩ አቁሞኛል። መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል ተብሎ በሁለተኛ ቆሮንቶስ 5:17 ላይ እንደተጻፈው እኔም አዲስ ፍጥረት ነኝ። ስለዚህ ከነዚህ ሐሰተኛ ቪዲዮዎች ጋር የተያያዘ ምንም አይነት ሀሳብ ከዚህ በኋላ የማልሰጥ መሆኑን ለመግለጽ እወዳለሁ። በመጨረሻም በተደጋጋሚ አድራሻዬን ስጠይቁ ለነበራችሁ አድራሻዬ የከበደ ሸክሜን ላራግፍ ከሄድኩበት ከመስቀሉ ስር መሆኑን ልገልጽላችሁ እወዳለሁ። እነሆ በሶሻል ሚዲያ ላይ